ማንና ላይ የተሻለ ነገር የማይፈልግ ሁሉም ሰው በሆነ መንገድ ህይወቱን ማሻሻል ይፈልጋል። ተጨማሪ ገንዘብ መስራት፣ የተሻለ ሰውነት፣ የተሻለ ሪሌሽንሺፕ ላይክ ሁላችንም እስክንሞት ድረስ እየፈለግናቸው የምንሄዳቸው ነገሮች ናቸው። የትኛውም የህይወት ሎወስት የሚባል ዝቅተኛ ቦታ ላይ ያለም ከፍተኛ ቦታ ላይ ያለም ሰው ምን ጊዜ የሚፈልገው የሆነ የተሻለ ነገር አለ። ከነዛ ከምንፈልጋቸው ነገሮች ፊት ለፊት ያለው እንደ ግድግዳ የሚያቆመን አንድ ነገር ነው። እሱም ነገሮች እንዴት እንደምናገኛቸው አለማወቅ፣ የሚረዳን ሰው አለመኖር ሳይሆን ዲሲፕሊን አለመኖር ነው። የእውነት ነው የምላችሁ እዚህ ምድር ላይ የሚፈልጉትን ነገር ማሳካት የሚችሉ ሰዎች ያላቸው አንድ ኮመን እና the most important thing ብዬ የማስበው ነገር ለኔ ዲሲፕሊን ነው። እንዴት ነው ዲሲፕሊን ቢልድ የማደርገው ብላችሁ ኢንተርኔት ላይ ስትመለከቱ ሌሊት 11 ሰዓት መነሳት፣ ቀዝቃዛ ሻወር መውሰድ፣ በቀን 2 ጊዜ ሜዲቴት ማድረግ፣ ጆርናል። እውነት ለመናገር አንዱም ነገር ማተር አያደርግም። አልጋችሁም ሳታነጥፉ በጧትም ሳትነሱ ሙቅ ሻወራችሁንም እየወሰዳችሁ በቀን ከፈለጋችሁ ሙቪም እያያችሁ ቢሆን ከህይወት የምትፈልጉትን ነገር ማሳካት ይችላልላችሁ። ዲሲፕሊንን በትክክለኛው መንገድ ቢልድ ካደረጋችሁት ሰው ትክክለኛው ምናልባት ከዚህ በኋላ ህይወታችሁን ኮምፕሊትሊ ሊቀይረው የሚችለው ፐርሰናል ዲሲፕሊን እንዴት ቢልድ እንደሚደረግ በ3 አጭር ስቴፖች በዚህ ቪዲዮ ነግራችኋለሁ። ይሄም ነግራችሁ ከሆነ መጽሐፍ ላይ ኮንሱም ያደረኩት ሳይሆን በጣም ብዙ የዲሲፕሊን ሩቲኖችን ከሞከርኩኝ በኋላ የራሴ ህይወት ላይ የሰራልኝና ፕሮባብሊ ደግሞ ሌሎችም ላይ ተሰራ ያዩት ነው። የዛሬ 4 ዓመት አካባቢ ላይ ዩኒቨርሲቲ 3ኛ ዓመት ምናምን ያለሁኝ በህይወት በጣም ዝቅተኛ ቦታ ላይ ነበር የነበርኩት። ላይክ መሆኔን ዝቅተኛ ቦታ ላይ አላቅም የሆነ ተመሰቃቀለ ነገር እንዳለ ፊል አደርገዋለሁኝ፣ ግን እንዴት እንደምቀይረው ክሎ የለኝምና የኮቪድ ፒሪየድ መጥቶ ብቻዬን ያሳለፍኩባቸው ሞመንቶች ለኔ ከአይምሮዬ ጋር ጦርነት ውስጥ የገባሁበት ነበር። ላይክ በራሴ ኮንፊደንስ የለኝም፣ ወዴት እየሄድኩኝ እንደሆነ አላቅም፣ በዙሪያ ያሉ ሰዎች ደስ አይሉኝም። ላይክ ኤቭሪቲንግ በዙሪያ ያለው ነገር በሙሉ አኖ ያደርገኛል፣ ያስጠላኛልና እሱን ለመቀየር በቃ ዲሲፕሊን መሆን አለብኝ ብዬ ሰርች ማድረግ ሲጀምር ያገኘኋቸው ነገሮች በሙሉ ነው ኮንሱም ያደረኳቸው። መጽሐፍ ማንበብ፣ ሞቲቬሽን፣ 11 ሰዓት መነሳት፣ ኮልድ ሻወር መውሰድ፣ ሩጫ። ያልሞከርኩት ያላደረኩት ነገር የለም። ለሆነ ያህል ጊዜ ሞመንተም ውስጥ የገባው መስሎኝ ነበር። ከዛ ግን ከወር በኋላ ክራሽ ያደርጋል። የዛኔ ክራሽ ሲያደርግ ያለው መጥፎ ስሜት ደግሞ በቃ ዮናስ ምንም ነገር ማድረግ አትችልም፣ እዚህም ነገር ላይ ፌል አደረግ፣ ይሄንንም ማድረግ አትችልም፣ መቼም ቢሆን አንተ ህይወትን ማስተካከል አትችልም። ያንን ፊሊንግ ረጅም ጊዜ ነው ሲሸሸው የነበረው። ከዛ ግን በጊዜ ሂደት የሆኑ ነገሮችን እየተማርኩ መጣሁ። እነዛ ነገሮች ህይወቴን ለአንድ ሳምንት ለአንድ ወር ሳይሆን ኮምፕሊትሊ በሚለው ደረጃ ለ4 ዓመት ሙሉ ዲሲፕሊን ሆኜ እንድቆይ ያስችሎኛል። በእኔ አመለካከት ዲሲፕሊን ብሬክዳውን የሚደረገው በእነዚህ ነገሮች ነው። የመጀመሪያው የምትፈልጉትን ነገር ክሊርሊ ማወቅ። ላይክ ዲሲፕሊን መሆን የምፈልገው ምን ላይ ነው? ሁሉም ነገር በአንዴ ሊኖረን አይችልም። በአንዴ የተሳከለ ሰውነት፣ በአንዴ ሀብት፣ በአንዴ ጥሩ ሪሌሽንሺፕ፣ ቆንጆ ሴቶች ምናምን ሊሆን አይችልም። መጀመሪያ ማስተካከል መቀየር የምንፈልገውን ነገር ፕራዮሪቲ ልንሰጠው ይገባል። እያዩ ፈንገስ አንድ ሾው ላይ ምን ሲል ሰምቼዋለሁኝ፣ the most important thing የሰው ልጅ ሊያደርገው የሚችለው ነገር ፕራዮሪቲ መስጠት ነው። ሃየር ኢንዲቪጁዋልስ የምንላቸው ሲኢኦስ፣ ፕሬዚዳንቶች፣ ሀገር መሪዎች ምናምን ያላቸው ትልቁ ኳሊቲ ፕራዮሪቲ መስጠት ነው። ኦልሞስት ለ99.9% ነገሮች በሙሉ ኖ ነው የሚሉት፣ ራይት ቅድሚያ የሚሰጧቸው ነገሮች አሉ። ስለዚህ ዲሲፕሊን መሆን ፈልጋለሁ ሲል አንድ ሰው ዝም ብሎ የሆነ ፌሪቴል አይደለም፣ ዝም ብላችሁ ከሆነ መጽሐፍ ላይ የምታነቡት ነገር አለ። ምን ላይ ነው ዲሲፕሊን መሆን የሚፈልገው? ቢካዝ ከህይወት የሚፈልጉትን ነገር ማወቅ በራሱ አንድ ስቴፕ የሆነ ያህል ደረጃ መጠጋት ነው። ብዙዎቻችሁ ምን እንደምፈልግ አላቅም ልትሉ ትችላላችሁ። እዚህ ስቴጅ ላይ ግን ትረስ ታውቁታላችሁ። ምክንያቱም የምትፈልጉትን ነገር እንኳን ባታውቁት ህይወታችሁ ላይ ምን ነገሮች ስህተት እንደሆኑ ግን ታውቁታላችሁ። ሞስት ፕሮባብሊ ጥሩ ሼፕ ላይ አይደላችሁም። ሞስት ፕሮባብሊ ጥሩ ገንዘብ የላችሁም። ሞስት ፕሮባብሊ በኬሪየራችሁ ጥሩ ቦታ ላይ አይደላችሁም። ሞስት ፕሮባብሊ ጥሩ ሪሌሽንሺፕ ላይ ልትሆኑ ትችላላችሁ። ስታርት ዊዝ ዳት። ጥሩ ገንዘብ ያለው ሰው ሪሌሽንሺፑ የተበላሸበት ካለ ሪሌሽንሺፑን ፊክስ ማድረግ ሊሆን ይችላል የሱ የመጀመሪያ ፕራዮሪቲ። ስለዚህ የመጀመሪያው ስቴፕ የሚሆነው የህይወት የተለያዩ ክፍሎች ብትንትን አድርጋችሁ አስቀምጣችሁ የትኛው ላይ ነው ማሻሻል የምፈልገው። ለኔ በጊዜው ገንዘብ መስራት ነበር። በቃ እውነት ስለ ሰውነቴ ግድ አልነበረኝም፣ ስለ ሪሌሽንሺፕ ግድ አልነበረኝም። ገንዘብ ግን ከቤተሰብ መቀበል አልፈልግም። ለኔ the most priority የምሰጠው ነገር እሱ ነበር። ስለዚህ ፋይናንሺያሊ ያለሁበትን ስታተስ መቀየር እፈልጋለሁ። እዛ ላይ ነው ዲሲፕሊን መሆን የምፈልገው። ሁለተኛው ስቴፕ የሚሆነው ኦልራይት እዚህ ነገር ላይ ነው ዲሲፕሊን መሆኑን ፈልገው። ለምንድን ነው ምክንያቱን አውቀዋለሁኝ ወይ? እገሌ ስላደረገው ነው? ኢንስታግራም ላይ የሆኑ ሰዎች አድርገውት ስላየሁት ነው? ወይስ ዲፐር የሆነ ሪዝን አለኝ ከጀርባ? በራሴ ኬዝ ልንገራችሁ። ገንዘብ መስራት እፈልጋለሁ ስል ሁሉም ሰው ገንዘብ መስራት ይፈልጋል አይደለ? ላይክ የኔ ሪዝን ግን በቃኝ ከቤተሰብ ገንዘብ መቀበል አልፈልግም። ላይክ ሼም ሀፍረት ይሰማኛል። በ21 ዓመቴ ከጓደኞቼ ጋር ሃንጋውት የማደርግበትን ብር ስጠይቅ፣ ምክንያቱም ከሀብታም ቤተሰብ አለ የመጣሁት። ለኔ የሚሰጡኝ እያንዳንዷ ገንዘብ ማተር እንደምታደርግላችሁ አውቃለሁ። I can't ask ያንን ገንዘብ ስጡ ይብዬ። በቃ ይሄ ነበር ለኔ በጣም ዲፐር የሆነው ሪዝን። ሊጠፋ አይችልም። ገንዘቡን እስካልሰራሁት ድረስ ይሄ ሪዝን ከኋላ ሊጠፋ አይችልም።
ከምንሰራቸው ነገሮች ጀርባ የሆነ ስትሮንግ ሪዝን ከሌለ በስተቀር ነገሮች ላይ ኮንሲስተንት ሆነን መቀጠል አንችልም። ምናልባት እናንተ የመረጣችሁት ገንዘብ መስራት ሊሆን ይችላል፣ የተሻለ ሪሌሽንሺፕ ማግኘት ሊሆን ይችላል። ለምንድነው የተሻለ ሪሌሽንሺፕ የምፈልገው? ላይክ ኢንሴኩሪቲ ስለሚሰማኝ ነው፣ ባዶነት ስለሚሰማኝ ነው፣ ጓደኞቼ በሙሉ ገርፍሬንድ ስላላቸው ነው፣ ላይክ ብቻዬን ሃንጋውት ማድረግ ስለምፈራ ነው? ምንድነው ምክንያቱ? ለራሳችሁ ብሩታሊ ኦነስት ነው። የእውነት ነው የምላችሁ። ራሳችሁን የእውነት ስታናገሩት የምታገኟቸው መልሶች ከምታስቡት በላይ ያስደነግጣችኋል። እንዴት ለራሳችሁ ያላችሁ ፐርስፔክቲቭ ቶታሊ የተቀየረ እንደሆነ ነው የሚገባችሁ። ኢቭን አንዳንዴ ስለራሳችን የምናምናቸው ነገሮች እኛ ስለራሳችን የምናምናቸው ሳይሆን የሆነ ቦታ ላይ ሰዎች የነገሩን ነገሮች ናቸው። የእውነት ነው የምላችሁ። ላይክ ቤተሰብ ብቻህን ነው የምትሞተው፣ አንተ ልጅ ማጋት አለብህ፣ አንተ ልጅ እንደዚህ መሆን አለብህ፣ አንተ ልጅ ሎንሊ ነህ፣ አንተ ልጅ ብቸኛ ነህ እየተባለ ያደገ ሰው ከሆነ ጊዜ በኋላ የሚፈልገው የፓርትነር ቫሊዴሽን ነው። የሆነች ሴት መጣ አንተ ጀግና ነህ አለውልህ ምናምን እንድትለው ይፈልጋል። እድሜ ልኩን ሪሌሽንሺፕ ፈልጋለሁ እያለ ሲመጣ ሪዝን ግን ምንድነው ብሎ ወደ ኋላ ብሬክ ዳውን ቢያደርገው የዛኔ የተፈጠረ ባዶነት ነው። ስለዚህ just be brutally honest with yourself እና ከምፈልጋቸው ነገሮች ጀርባ ምንድነው ትክክለኛው ምክንያቴ? ስለዚህ ከምትፈልጉት ነገር ጀርባ ያለውን ትክክለኛው ምክንያት ወቁት፣ አስቀምጡት፣ ጻፉት፣ እዩት በየጊዜው። ካልሆነ የሆነ ከባድ ሞመንት ላይ ስትደርሱ ኩዊት አድርጋችሁ መውጣታችሁ አይቀርም። ኦልራይት ቀጣዩ ስቴፕ የሚሆነው ነው የምትፈልጉት ነገር ታውቃላችሁ። ለምን እንደምትፈልጉት ካወቃችሁ ሶስተኛው ስቴፓችን የሚሆነው ምን ያህል ለዛ ነገር ሳክሪፋይስ ለማድረግ ዝግጁ ናችሁ? የእውነት because ብዙ ሰው እኮ ብዙ ነገር ላይ ኢንተረስትድ ነው። ብዙ ሰው ገንዘብ ለመስራት ኢንተረስትድ ነው። ትዝ ይለኛል ከጓደኞቼ መሃል ምናምን ስናወራ እንዲህ በዙሪያ ያሉ ሰዎች ላይ እንስላግ ነግራቸዋለሁ። እኔ ከቤተሰብ ገንዘብ መቀበል አልፈልግም ጋይስ፣ በቃ በቅቶኛል። እኔ ላይክ ደውዬ ብር ላኩልኝ ማለት አልፈልግም ስል ላይክ ኤቭሪዋን ተመሳሳይ ፔጅ ላይ ነበር። አይ እኔ መቀበል አልፈልግም። እነሱ ግን ለዛች ስሜት ሲባል ሳክሪፋይስ ለማድረግ ፈቃደኞች አልነበሩም። እኔ I was actually willing to do anything. it's like ራሴን አዋርጄ የሰው አይን ያየሁኝ ስራ ስጡኝ ብዬ ለመለመን ፈቃደኛ ነበርኩኝ። because ያንን ፊሊንግ ስለማልፈልገው ለመሸሽ ብዙ ነገር ሳክሪፋይስ ለማድረግ ፈቃደኛ ነበርኩኝ። እውነቴን ነው የምላችሁ። ዲሲፕሊን ቢልድ ማድረግ የምንፈልጋቸው ነገሮች ማግኘት እንደሚታሰበው ፕሪቲ አይደለም። የእውነት ቆንጆ አይደለም። ላይክ ፕሮሰሱ ኪዩት አይደለም። it's very ugly lonely የሆነ ፕሮሰስ ነው። ለራሳችሁ ያጨበጨባችሁ ነው የምትቆዩት። ለራሳችሁ ሞራል እየሰጣችሁ ነው። ሰዎች እናንተን ይገፋችኋል። ላይክ ኤክሰፕሽናል ትሆናላችሁ። ይሄ ሁሉ ነገር ሳክሪፋይስ ይፈልጋል። ላይክ የሆነ መስዋዕትነት ይፈልጋል። አክቹሊ ለምትፈልጉት ነገር ሳክሪፋይስ ለማድረግ ዝግጁ ናችሁ ወይ? የእውነት ደግሞ ጄኒውሊ ማምንበት ነገር አንዳንዶቹ ነገሮች ያን ያህል ሳክሪፋይስ የሚገባቸው አይደሉም። ጄኒውሊ ለምሳሌ ሪል ላይፍ ነው ግቢ ያለን ወደ 4ኛ ዓመት አካባቢ አንድ የማቀው ልጅ ነበረ። በጣም ከሚገባው በላይ ገርፍሬንድ ይፈልጋል። ማለት በቃ የሚያስበው ስለዛ ነገር ብቻ ነው ማለት ይቻላል። አንፎርቹኔትሊ ደግሞ ነገሮችን ዴስፐሬትሊ ስንፈልጋቸው ይርቃሉ። እንደውም አንዳንዱ ልጅ ያለ አይደል የሆነ ነገር ያሳደርከው ከሆነ ባይ ዲፎልት ያ ነገር ካንተ እየራቀ ነው ማለት እየሮጠ ነው ማለት ነው አይደል? ቆሞ እየጠበቀ ያለ ነገር መቼ አታሳደውም። ቀስ ብለህ ሄደህ ነው ግራብ የምታደርገው። እሱ ያሳደደው ስለነበር ኮንቲኒዩስሊ ያ ሪሌሽንሺፕ ከሱ ይርቀዋልና አንደኛ የሚፈልገው ነገር በጊዜው ትክክል አልነበረም። እሱ ራሱ ፕራዮሪቲ የሰጠው ነገር አልነበረም። because ፊክስ ሊያደርገው የሚገባ በጣም ብዙ ፕሮብለም ነበር። ይሄ ደግሞ ለሁሉም ሰው ኦብቪየስ ነው። እኔ ላይክ በጣም ሆነስት ሰው ነኝ። ላይክ ፊት ለፊት ነበር ነግሮ የነበረው ወንድ ልጅ ነው ያን ያለ ኢሞሽኑ ግን የለኝም ሆነስሊ። አንደኛው ነገር እሱ ነው። ሁለተኛው ግን ለዛ ለሪሌሽንሺፕ ለማግኘት ሲል የሚከፍለው መስዋዕትነት የሚገባው መስዋዕትነት አልነበረም። አንዳንድ ነገሮች in the long run zoom out አድርገን ከኢሞሽናችን ከስሜታችን ርቀን ካላየነው በስተቀር እየከፈልነው ያለው መስዋዕትነት is it worth it or not የሚለውን በስነ ስርዓት እናቀው አንችልም። so sacrifice ማድረግ የመጀመሪያው ስቴፕ ቢሆንም ግን sacrifice የምናደርግላቸው ነገሮች ፕራዮሪቲ የሰጠናቸው ነገሮች in the long run እኛን ቢልድ የሚያደርጉን የተሻለ ቦታ ላይ የሚያስቀምጡ ናቸው ወይ የሚለውን ለማወቅ ካለንበት ኢሞሽን ተነጥለን መውጣት መቻል አለብን። ከሆነ ገርፍሬንድ ጋር ብሮክ አፕ ያደረገ ልጅ ወዲያው የሚፈልገው ሌላ ሴት ሊሆን ይችላል because emotionally ተጎድቷል። ያንን የተጎዳው ነገሩን ከቨር አፕ ማድረግ ይፈልጋል ራይት። እዛ ነገር ውስጥ ነው የሚወስነው ውሳኔ ግን most probably ትክክል አይሆንም። it's like ርባችሁ የሆነ ሱፐርማርኬት ብትገቡ ወይም ደግሞ የሆነ ሱቅ ብትገቡ ያገኛችሁትን ነገር ነው ገንዘባችሁ አፎርድ ያደረገውን ነው ገዝታችሁ የምትበሉት እንጂ የትኛው ለጤና ትክክል ነው የትኛው ደግሞ እኔን ይጠቅመኛል የሚለውን ኢቭን ኢቫሉዌት ለማድረግ አይምሯችሁ ክፍት አይሆንም። ስለዚህ ምን ጊዜም ይሄ ነገር ከዚህ በፊትም ተናግሬዋለሁ፣ ኢሞሽንን ሳይሆን ፕላንን መከተል ነው የሚያስፈልገው። whatever the emotion is ወረቀት ላይ ጻፍ ነው ያስቀምጥነው ፕላን ካለ ኢሞሽናችን ወደ ጎን አድርገን ፕላናችን ነው የምንከተለው። ምክንያቱም ፕላኑን ስናወጣው ትክክለኛ ስቴት ኦፍ ማይንድ ላይ ሆነን ያወጣ ነው። ኢሞሽናችን ግን ፔንፉል እየሆነ ሲመጣ ከዛ ነገር ሊያስወጣን ይሞክራል። ሶ ወደ ፖይንቴ ስመለስ የምትፈልጉት ነገር ታውቁታላችሁ። ለምን እንደምትፈልጉት ታውቁታላችሁ። ዋናው ነገር የሚሆነው ለዛ ነገር ሳክሪፋይስ ለማድረግ ምን ያህል ዝግጁ ናችሁ ነው። because ምን ጊዜም እኛ የምንፈልጋቸው ነገሮች ከኛ በላይ የሚፈልጓቸው ሰዎች አሉ። እነዛ ሰዎች ምን ጊዜም ያገኙታል። የእውነት ነው የምላችሁ። ለምሳሌ እኔ የሆነ ቢዝነስ ለመጀመር እያሰብኩ ነው አይደል? ያንን ቢዝነስ ለመጀመር እኔ ከምፈልገው በላይ
ሌላ ሰው ከፈለገውና ያ የፈለገው ሰው ደግሞ ብዙ ነገር ሳክሪፋይስ ለማድረግ ፈቃደኛ ከሆነ ባይ ዲፎልት ያ ኮምፒቲተር ያ ተፎካካሪ ከኔ የተሻለ ነገር ያገኛል። የማርክ ኪውበን አንድ አናሎጂ አለው ስለ ቢዝነስ ሲያወራ ምን ጊዜም ይላል የሚጀምራቸውን ቢዝነሶች የማይተኛ የማያንቀላፋ የሆነ ኮምፒቲተር እንዳላቸው አድርጌ ነው የማስበው። ያ ኮምፒቲተር ኤቭሪ ዴይ 24 ሰዓት እየሰራ ነው ከኔ በላይ እኔ ከምፈልገው በላይ ያን ነገር ይፈልገዋል። ሶ ኤቭሪ ታይም ከኔ ያን ነገር ለመውሰድ ቢካዝ ቢዝነስ ጦርነት ነው፣ ራስን መቀየር ጦርነት ነው። ሶ እኔ የምፈልገው ነገር ሊነጥቀኝ ኤቭሪ ታይም እየመጣ ነው። እስኪ የሆነ ኮምፒቲተር አስቡ በአይምሯችሁ። it's like የሆነ ስራ ለመጀመር እያሰባችሁ ነው፣ አዲስ ስኪል ዴቨሎፕ እያደረጋችሁ ነው፣ ክላይንት ለማግኘት እየተሯሯጣችሁ ነው። የሆነ ኮምፒቲተር አለ ከናንተ እኩል የጀመረ ልጅ አይተኛም፣ በቀን 12 ሰዓት 13 ሰዓት ይሰራል፣ ምንም ነገር ዲስትራክት አያደርገውም፣ ቀኑ ሙሉ ፎከስ አድርጎ ይሰራ ነው የሚውለው። ሰዎች እምቢ ቢሉትም ደጋግሞ ለመጠየቅ አይፈራም። በየቀኑ ዲስትራክት የሚያደርገው ነገር የለም። ኔትወርክ ማድረግ ካለበት ሰዎች ጋር ኔትወርክ ያደርጋል። የሚፈልገው ነገር እስኪያገኝ ተስፋ አይቆርጥም። ኢማጂን ኮምፒት የምታደርጉት ከነዚህ አይነት ሰው ጋር ነው። ኦኬ ሶ ቀጣዩ ስቴፕ ምንድነው? ቢ ዳት ፐርሰን መሆን ይቻላል አይቻልም? ያንን ሰው መሆን ይቻላል። ያንን ሰው ለመሆን ስትፈልጉ ያን የተሻለ ሰው ለመሆን ስታስቡ ሳክሪፋይስ የምታደርጓቸው ነገሮች ብዙ ናቸው። ሰው ራሳችሁን ተጠይቁት። የሚፈልገው ነገር ምን ያህል ትፈልጉታላችሁ? ምን ያህል ራሳችሁን ትራንስፎርም ለማድረግ፣ ጓደኞቻችሁ ጋር ለመጣላት፣ የምትወዷቸውን ነገሮች ለማቆም፣ የለመዳችኋቸውን ባድ ሃቢቶች በሙሉ ኩዊት ለማድረግ ምን ያህል ትፈልጉታላችሁ? ለዚህ ነገር መልሳችሁ አዎ እፈልገዋለሁኝ ከሆነ well መንገዱን ትጀምሩታላችሁ። ግን አንድ በጣም ቃል የምገባላችሁ ነገር ከምታስቡት በላይ ከባድ ነው። ይሄ ተስፋ አስቆርጧችሁ የምትመለሱ ሰዎች ካላችሁ አም ግላድ ተመለሱ። ግን እውነቴን ነው የምነግራችሁ፣ ራስን የመቀየር ፕሮሰስ፣ የምንፈልጋቸውን ነገሮች የማግኘት ፕሮሰስ እጅግ በጣም ከምታስቡት በላይ በጣም ብለዲ ነው፣ በጣም ከባድ ነው። ግን it's worth it። like በህይወት ያለው ብቸኛው አማራጭ ደግሞ በዚህ መንገድ መሄድ ነው። life is not supposed to be easy but genuinely ማምንበት ነገር ህይወት ቀላል ለመሆን አይደለም ዲዛይን የተደረገው። like ህይወት ሲምፕል ለመሆን አይደለም ዲዛይን የተደረገው። በቃ አዳም ጥረግረህ ብላ ተብሏል። that's it። ጥረግረህ ብላ ቆፍረህ አርሰህ ብላ ብቻ አይደለም፣ አይምሮ ውስጥ ነው ጥረቱ፣ አይምሮ ውስጥ ነው ልፋቱ። like እረፍት የሚባል ነገር አይኖርህም ነው በዚህ ምድር ድረስ እስከበላህ ድረስ ትጥራለህ ነው እንጂ like አምላክ አደላድሎ አይደለም የነገረው። like የሆነ ያህል ነገር እስክትሰራ ድረስ ትጥራለህ፣ ከዛ በኋላ ግን ቺል እያረክ ትኖራለህ አይደለም ያለው። በቃ መብላት ከፈለክ ጥረት አለው። so ህይወት ቀላል መሆን አይደለም አላማው፣ ህይወት ትርጉም ያለው መሆን ነው አላማው። ትርጉም ያለው ህይወት ደግሞ የሚኖረን actually ነገሮችን ባሰብነው መንገድ ማከናወንና መቀየር ስንችል ነው። ሰው እንደመጨረሻ እዚህ ጋር የሚጨምርላችሁ ነገር ማግኘት ከምትፈልጉት ነገር ጀርባ ያለው ሳክሪፋይስ ቢኖር ምቾት ነው፣ ፓኒሽመንት ነው፣ ስቃይ ነው፣ ሰፈሪንግ ነው። that's it። ይሄን ለመቀበል ዝግጁ ሆናችሁ የእውነት ምንም ነገር ያስቆማችሁ። ሶ ለእናንተ በዚህ መንገድ መሄድ ፈልጋለሁ ሳክሪፋይስ አደርጋለሁ ለምትሉ ሰዎች ፕራክቲካሊ የሆኑ ሪኮሜንዴሽኖችን ልስጣችሁ እንዴት ይሄን ነገር መሬት ላይ እንደምታወርዱት። የቪዲዮ መጀመሪያ ላይ የነገርኳችሁ እነዛ የ11 ሰዓት መነሳት፣ ኮልድ ሻወር፣ ሜዲቴት ማድረግ ያ ሁሉ ነገር አያስፈልጋችሁም። ኢቭን ጎል አያስፈልጋችሁም ያልኩበት ምክንያት በህይወት ምን እንደምትፈልጉት ክሊርሊ ካወቃችሁት ኤቭሪዴይ አይምሯችሁ ላይ ካለ ያ ነገር በማንኛውም ሰርከምስታንስ ውስጥ ትሰሩታላችሁ። እኔ ይሄው ስንት ዓመቴ አልጋ አንጥፌ አላውቅም። እንዴት ነው በቃ መጀመሪያ አልጋ ማንጣፍ ነው። 11 ሰዓት መነሳት ላይ ተጠበቀባችሁ ይችላል። 1 ሰዓትም ተነሱ፣ 2 ሰዓትም ተነሱ፣ ችግር የለውም። ላይክ በዌኪንግ አወራችሁ በነቃችሁበት ጊዜ የምታደርጉት ነገር ነው ማተር የሚያደርገው እንጂ ከዛ በፊት ወደ ስራ ለመግባት በምታደርጉት ዝግጅት ውስጥ አይደለም። ሶ ዲሲፕሊን ቢልድ የሚደረገው ቅድም በነገርኳችሁ ስቴፖች ከመሆኑ በተጨማሪ ግን አንድ ልታቁት የሚፈልገው ነገር at the end of the day ሁሉም ነገር ቦይል ዳውን ተደርጎ ይመጣው ወደ አክሽን ነው። ያቺን አክሽን የምትወስዱበት ሰዓትና ለምን ያህል ጊዜ ነው አክሽኑን የምወስደው የሚለው ነው ማተር የሚያደርገው። ስለዚህ የምትሰሟቸው ሩቲኖች በዚህ ገብታችሁ በዛ ወጣችሁ የሚለው ነገር በሙሉ የእውነት ጄኒውሊ ያነሰሰሪ ነው። because አብዛኞቻችን ምን መስራት እንዳለብን እናውቃለን። ቀጣዩ ስቴፕ የሚሆነው ያን ነገር ሄዶ መስራት ነው። that's it። so ቅድም እንደነገርኳችሁ ሁሉም ነገር ላይ ዲሲፕሊን መሆን ይከብዳል። so ለአንዱ ነገር ፕራዮሪቲ ስጡት። ለምሳሌ የሆነ ጊዜ ላይ ለ4 ወር ለ5 ወር ያህል ጂም የማልሄድበት ጊዜ አለ ፐርሰናሊ እና አቋዋለሁ ኢቭን ለራሴ ነግረዋለሁ። በቃ ኢትስ ኦኬ በዚህ 6 ወር ውስጥ ጂም አትሄድም፣ ቤት ውስጥ በቻልከው መጠን 30 ደቂቃ የሚሆን 45 ደቂቃ ኤክሰርሳይዝ ታደርጋለህ። በቃ ሌላው ፎከስ መሆን ያለበት አሁን ላይ ፕራዮሪቲ የምትሰጠው ገንዘብ መስራት ነው፣ ይሄንን ካምፓኒ ማሳደግ ነው፣ ይሄን ነገር ቢልድ ማድረግ ነው። ስለዚህ ፎከስን እሱ ላይ ሽፍት አድርገው። that's it you know በአንድ ጊዜ ሁሉም ነገር ላይ ዲሲፕሊን መሆን እንፈልጋለን የሚሉ ኢቭን በኔ ዙሪያ እንደዛ አይነት ሰዎች አሉ። አይ ነው ምን ያህል ብሬክ እያደረጋችሁ እንዳይመጣ። ምክንያቱም ከሆነ ጊዜ በኋላ it's physically impossible። ለምን ሰውነታችን ስላለመደው ከሆነ ጊዜ በኋላ ሽሬድድ የሆነ ሰውነት፣ ትልቅ ቢዝነስ፣ የሚያምር ሪሌሽንሺፕ፣ ኤቭሪቲንግ ስፒሪቹዋሊ ጥሩ ሰው መሆን ይቻላል። ግን ስቴፕ ባይ ስቴፕ ነው ቢልድ የሚደረገው እንጂ በአንዴ ብድግ ብሎ ገንዘብ መስራት ፈልጋለሁ ሰውነት መቀየር ፈልጋለሁ no bro like realistic አይደለም። ለዛ ነው እንዲህ አይነት unrealistic የሆነ ፊልም ላይ የምታዩት ሞቲቬሽናል ቪዲዮ ላይ የምታዩት አይነት ህይወት ስለምትፈልጉ ነው one step at a time አቺቭ ያደርጋችሁት የማትሄዱት። ብዙ እኮ ሀብታም ሰዎች አሉ አይደል ስቲል የተስተካከለ ሰውነት የላቸውም። ጣት ልጠቁም ነው እነሱ ላይ ኖ ፕራዮሪቲ መስጠት ለፈለጉት ነገር ፕራዮሪቲ ሰጥተው እሱ ነገር አሳክተውታል። ላይክ ጊዜው ሲመጣ ሌላው ነገር ፕራዮሪቲ መስጠት ሲፈልጉ
ላይክ ፍላጎታቸውን ሲያውቁት ሪዝናቸውን ሲያውቁት የዛኔ ደግሞ ዛኛው ነገር ላይ ፎከስ አድርገው መስራት ይችላሉ ምክንያቱም አንድን ነገር ለመስራት ሳክሪፋይስ ካደረጋችሁ ሌላውን ነገር ለመስራት ሳክሪፋይስ ለማድረግ ቀላል ነው የሚሆነው የእውነት በብዙ መንገድ አልፎ ቢዝነስ የገነባ ሰው አይምሮን በስነ ስርዓት ኢነርጂውን ኤግዘርት ካደረገ ሰውነቱን መገንባት አይከብደውም ምክንያቱም አንዴ ስላደረገው ማለት ነው እንድታስቡት የሚፈልገው ነገር አሁን ያላችሁበት ፖዚሽን whatever you're doing like ሁሉም የህይወታችሁ አስፔክት ላይሆን ይችላል በገንዘብ በሪሌሽንሺፕ በፈለጋችሁት አስፔክት ሰዱት ግን ቢያንስ በአንዱ ግን የዛሬ 5 ዓመት ስትመኙት የነበራችሁበት ቦታ ላይ ነው ያላችሁት በቃ ከዚህ በፊት እዚህ ቦታ ላይ መገኘትን አስባችሁት ነበር ተመኝታችሁት ነበር እዛ ነገር ላይ ያላችሁት ፍላጎት ስለማይቆም ብቻ ነው አሁን ላይ ሳቲስፋይድ ሳትሆኑ የቀራችሁት ራይት ስለዚህ ይሄም ነው የሚነግራችሁ ነገር አርጋችሁታል ነው በቃ ከዚህ በፊት የሆነ የምትፈልጉት ነገር አሳክታችሁታል ስለዚህ the next thing ደግሞ የምትፈልጉት ነገር ለማሳካት ትክክለኛው መንገድ ላይ ያላችሁት ይሄን ታውቁታላችሁ so priority መስጠት one step at a time ነው ዲሲፕሊን ቢልድ የሚደረገው ሌላው accountability partner ቢኖራችሁ በጣም አሪፍ ነው እንደዚህ ስል ግን actually ይሄ የሞር ፖፑላር ያደረገው ዴቪድ ጎጊንስ ነው accountability partner like Navy SEAL ላይ ያሉ አንዱን በጣም ፎርስ እያደረገ ይችላል ነገር ዲሳራ ያደርጋልና ብቻን ብዙ ነገሮችን መቀየር ከባድ ሊሆን ይችላል unfortunately ግን ሰው ደግሞ ላይገኝ ይችላል like ያን ያህል ቀላል አይደለም እናንተ የምትፈልጉትን ነገር የሚያውቅ እናንተ ሳክሪፋይስ ለማድረግ እንደምትፈልጉት ሳክሪፋይስ ለማድረግ የፈለገ ሰው በዙሪያችሁ ጓደኛ ምናምን ላይኖር ይችላል you know ለአብዛኞቻችሁ እንደዛ ሊሆን ይችላል at least ለኔ እንደዛ ነበር ረጅም ጊዜ right so የዛኔ accountability partner ሲባል የሆነ ዲፔንደንት መሆንበት ጥገኛ መሆንበት እንዲቀሰቅሰኝ እንዲሃርግ እንዲለኝ or እንዲህናርግ እንዲለኝ ኤክስፔክት የማደርገው ሰው ፒውርሊ ስላልነበረ የራሴ accountability partner ዮናስ in 5 years ነው ዮናስ in 10 years ነው so የሆነ ነገር ለመስራት ስሞክር ሳስብ ምናምን አየዋለሁ like visually picture ማድረግ ይችላልው bro like you got this like ይመጣል ይሄ ነገር because ከዚህ ታርገዋል ይሄን ማድረግ አይከብድም ይለኛል የሆነ ስለግሽ ይሆንኩኝ የሰነፍኩ እየደከምኩ ምናምን ከሆነ ይመጣና oh really like ያን ነገር ለማሳካት ያሰብከው እንዲህ ያረከለው ቁጭ ብለ ሙቪ ያየ ነው ቁጭ ብለ ከሰው ጋር በልተነስ ለማኪያቶ ከ15 ደቂቃ በላይ ካሳለፍኩኝ ምናምን like ተነስ ምሮ መስራው እዚህ bro like የሆነ ነገር መስራት እኮ አለበት ታውቀዋለህ እዛ የሚጠብቅ ነገር አለ እኔ ጋር አትደርስም እዚህ ጋር ቁጭ ብለ እንደዛ አይነት ሳይም እያሳለፍክ ያ ነው accountability partner ሰው ካጣችሁ ፒክቸር አድርጉት ሌላኛው ማሳካት የምትፈልጉትን ነገር ብሬክ ዳውን አድርጉት አንዳንዴ የምንፈልጋቸው ነገሮች ኦቨርዌልም ያደርጉናል ገና ስናስባቸው የሚያደክሙ ነገሮች ይመስላሉ ለምሳሌ አንድ ውፍረት መቀነስ የሚፈልግ ሰው 20 ኪሎ መቀነስ ሊሆን ይችላል የሚያስበውና ለራሱን በመስታወት ሲመለከተው የእውነት ግን ይሄን ሰውነት መቀነስ ይችላል ብሎ ገና ሲያስበው ኦቨርዌልም ሊያደርግ ይችላል ግን የእውነት ነው የምላችሁ ብዙ ጎሎቻችንን ብሬክ ዳውን ስናደርጋቸው ለማሳካት ምን ያህል ሲምፕል እንደሆነ ማየት እንችላለን እንዴ ምላችሁ አንሪያሊስቲክ ለመሆን ምናምን እናንተን በተስፋ ለመሙላት አይደለም ብዙ ነገሮች ለምሳሌ እሺ 20 ኪሎ መቀነስ ፈልጋለሁ ያለ ሰው ለራሱ የሚሰጠው ጊዜ 1 አመት ሊሆን ይችላል በአንድ አመት ጊዜ ውስጥ 20 ኪሎ ከሆነ መቀነስ የምፈልገው በወር ውስጥ ምን ያህል ኪሎ ነው መቀነስ ያለብኝ ኦኬ በወር ውስጥ ይሄን ያህል ኪሎ መቀነስ ከሆነ ያለብኝ በወር ምን ያህል ቀን ወርክአውት ማድረግ ያለብኝ 30 ቀኖች አሉ ከነሱ መካከል 20 ቀን ወርክአውት አደርጋለሁ ይችላል ኦልራይት ሶ 20 ቀን ወርክአውት የማደርግ ከሆነ በእያንዳንዱ ወርክአውት ምን ያህል ኪሎ ነው የምቀንሰው ማለት ነው ምን ያህል ካሎሪ ነው በርን የሚያደርገው ኦልራይት ይሄንን በርን ለማድረግ ደግሞ ምን ያህል ሰዓት ነው መስራት ያለብኝ እንደዚህ ያደረገ ብሬክ ዳውን ሲያደርገው ጎሉ እጅግ በጣም ከምታስቡት በላይ አቺቨብል ይሆናል ገንዘብ መስራትን በተመሳሳይ ሊሆን ይችላል 100,000 ብር ከሆነ መስራት የምፈልገው በ10 ወር ጊዜ ውስጥ ምን ማለት ነው 10,000 ብር መስራት ማለት ነው የመጀመሪያዎቹን 2 ወራት እንኳን ቢልድ በማድረግ ምንም ነገር እንኳን ሳላተርፍ የሆነ ነገር እየሰራው ከዛ በኋላ ትርፍ ብጠብቅ እንኳን በ8 ወራት ጊዜ ውስጥ ገንዘቡን በትነውና በየወሩ ይሄን ያህል ማሳካው ማለት ነው ሶ ይሄን ለማድረግ በቀን ምን ያህል ሰዓት ነው መስራት ያለብኝ ምን ያህል ነው መሸጥ ያለብኝ እንዲህ አርጋችሁ ብሬክ ዳውን ስታደርጉት ከምታስቡት በላይ ቀላል ነው የእውነት ነው የምላችሁ ሶ አይምሮአችን ውስጥ ከባድ የሚመስሉ ነገሮች ብሬክ ዳውን ስናደርጋቸው ለማሳካት ቀላል ይሆኑልናል የመጨረሻው የምሰጣችሁ ሪኮመንዴሽን ቤዚክ ነገሮቹ ላይ ስቲክ አድርጉ ላይክ ሌላውን ፋንሲ ነገር ተውት ሌላውን ፕሮዳክቲቪቲ ሃክ መጽሐፍ ማንበብ ከሰዎች ጋር ኔትወርክ ማድረግ የሆነ ክሬዚ የሆነ ሩቲን ምናምን የእውነት አያስፈልግም ላይክ ቤዚክ ነገር ምን ማለት ነው ቤዚክ ነገር ማለት በህይወት የምናረጋቸው ሁሉ ጊዜ የማይቀያየሩ በየቀኑ የሚመጡ ነገሮች አሉ ለምሳሌ የምንተኛበት ሰዓት የምንነቃበት ሰዓት የምንመገበው ምግብ አብረናቸው ምንላቸው ሰዎች በቀን ምን ያህል ሰዓት ነው የምንሰራው ምን ያህል ኤክሰርሳይዝ እናደርጋለን እነዚህ ነገሮች ላይ ፎከስ ማድረግ ከቻላችሁ ሌላው ነገር በሙሉ ራሱን ሶርት አውት ያደርጋል የእውነት ነው የምላችሁ ፊክስድ ታይም ላይ ነው የምተኛው በቃ 4 ሰዓት እነሳለሁ በቃ ስንት ሰዓት ነው የምተኛው 6 ሰዓት ይበቃኛል ወይ በቃ 6 ሰዓት ነው የምተኛው ከዛ በኋላ ምን አይነት ሰዎች ናቸው ታጠገቡ ላይክ ሞቲቬት የማያደርጉኝ የማያነሳሱኝ የሆነ ወደ ኋላ የሚገቱኝ ሰዎች ካሉ ከነሱ ጋር ንግግሬን አቆማለሁ ኢቭን ስራ ላይ በጣም ሪስፔክት የማደርጋቸው ሰዎች የሆነ ክሬዚ የሆነ ሩቲን ያላችሁ ምናምን አይደለም
በቃ ቤዚክ ነገሮችን በስነ ስርዓት መስራት የሚችሉ ሰዎች ናቸው። ለምሳሌ አደርሳለሁ ባሉበት ሰዓት በስነ ስርዓት የሚያደርሱ፣ ሰላም ሲሉኝ በስነ ስርዓት ሪስፔክት አድርገው ሰላም የሚሉኝ፣ እሰራለሁ ብለው የተቀመጡበት ሰዓት ላይ ምንም ነገር ዲስትራክት የማያደርጋቸው ሰዎች፣ የሚሰሩትን ስራ በሚገባው ኳሊቲ መስራት የሚችሉ፣ አንድ የተነገራቸውን ነገር ድጋሚ የማይሳሳቱ ሰዎች። እነዚህ ነገሮች ኢቭን እኔ ስነግራችሁ ምን ያህል ቤዚክ እንደሆኑ አንደርስታንድ ማድረግ ትችላላችሁ። ግን 1000% እርግጠኛ ሆኜ የምነግራችሁ ወደ ኋላ የሚያስቀሩን ያላወቅናቸው ነገሮች ሳይሆን አውቀናቸው በስነ ስርዓት የማንሰራቸው ነገሮች ናቸው። ይሄን ቪዲዮ ራፕ አፕ ለማድረግ ራሳችሁ ልጠይቁት የምፈልገው ነገር ምንድነው? በህይወቴ መቀየር የምፈልገው ከዚህ ከመቀየር ከምፈልገው ወይ ማግኘት ከምፈልገው ነገር ጀርባ ያለው ትክክለኛው ምክንያት ምንድነው? ምን ያህል እፈልገዋለሁ? ያ ማለት ምን ያህል ለዛ ነገር ሳክሪፋይስ ለማድረግ ዝግጁ ነኝ? ይሄንን በስነ ስርዓት ከመለሳችሁት ሞቲቬሽን የማያስፈልጋችሁም እንዲህ አድርጉ የሚላችሁም ሰው አያስፈልግም። ማንንም ሰው የማያስቆመው የመጨረሻ ዳንጀረስ ሰው መሆን ትችላላችሁ። በህይወት ዲሲፕሊን ያላቸው ሰዎች ደስተኞች ናቸው። ምንም እንኳን መንገዱ በጣም አስቸጋሪ ቢሆን፣ ምንም እንኳን ሰፈሪንግ ቢኖረው፣ ምንም እንኳን ስቃይ ቢኖረው፣ ግን አንድን ሰራዋሉ ያሉትን ነገር ማሳካት የቻሉ ሰዎች ናቸው በህይወት ደስተኞች። ደሞስ ዲፕረስድ የምትሏቸው ሰዎች አኮምፕሊሽ ያደረጉት ነገር እጅግ በጣም ጥቂት ነው። ራስን ከማሸነፍ በላይ ትልቅ ጦርነት፣ ትልቅ ድል፣ ትልቅ አሸናፊነት የለም። ራስን ማሸነፍ የሚችል ሰው ደግሞ በህይወቱ ዲሲፕሊን የሆነ ሰው ነው። ዲሲፕሊን አንድ ነገር ፐርፌክት አድርጎ መስራት ሳይሆን በየቀኑ ደጋግሞ መስራት ነው። ብዙ ጊዜ መነሳት የማትፈልጉባቸው ብዙ ጊዜ ወደ ኋላ ሊያስቀሯችሁ የሚችሉ ማአት ምክንያቶች ይፈጠራሉ። ደሞስ ዲሲፕሊን እንዲሆነ ሰው ኢሞሽኑን ሳይሆን ፕላኑን መከተል የሚችል ነው። ጄኒውሊ 11 ሰዓት 12 ሰዓት ላይ ስፖርት ሰራለሁ ብዬ ሳስብ ጠዋት ከእንቅልፌ ገና ከመነሳቴ በጣም ብዙ ድምጾች ናቸው የሚመጡት። ብሮ ዛሬ ስፒቀርብህ፣ ዛሬን ስኪፕ ብታደርግ፣ ይሄን ያህል ቀን እኮ ሰርተሃል። እንደዛ አይነት ድምጽ ሲመጣ፣ ወደ ኋላ የሚያስቀራችሁ ነገር ሲመጣ ለሱ ሰሬንደር ከማድረግ እጅ ከመስጠት ይልቅ ላይክ ጉሮሮው እንቅ አድርጉት፣ ላይ እወቁት። ኮንሺየሱ ነው ያ ድምጽ ሲመጣ ኦኬ ይሄ ነው ማለት ነው፣ ይሄ ድምጽ ነው ማለት ነው ወደ ኋላ እያስቀረኛለሁ። ከዚህ በኋላ ዲሲፕሊን መሆን አልቻልኩም፣ በቃ ኮንሲስተንት መሆን አልቻልኩም የሚል ሰው ካለ ኮንሲስተንት ያልሆንክበት ቀን ላይ አይምሮህ ለራስህ የነገረህን ድምጽ አዳምጠው። ያ ድምጽ ነው ወደ ኋላ እያስቀረህ ያለው እንጂ ሌላ ነገር አይደለም። ሌላ መፍትሄ ምናምን ጸበል ምናምን አትፈልጉ ለዚህ ጉዳይ። የእውነት ነው የምላችሁ፣ ለራሳችን የምንነግራቸው ነገሮች ናቸው ሰነፍ እንድንሆን እያደረገን ያለው። ጠዋት ስትነሱ ጊዜ ጀምሮ አይምሮአችሁ የሚነግራችሁን ወደ ኮንፈርት ሊመልሳችሁ የሚፈልጉትን ድምጾች በሙሉ ኮንሺየስ ሊወቋቸው። ጦርነቱ ያለው ከነሱ ጋር ነው እንጂ አውትሳይድ ከሆነ ነገር ጋር አይደለም። በዚህ መንገድ ስትሄዱ ነገሮች ከምታስቡት በላይ ከባድ እየሆኑ ይመጣሉ። ምን ጊዜም ለምን እንደጀመራችሁ አስታውሱ። መነሻ ፖይንታችሁን አትርሱት። ከሁሉም ነገር በላይ ደግሞ ምን አይነት ሰው እየሆናችሁ እንደሆነ አስቡት። ከየትኛውም ፕሮጀክት በላይ ትልቁ ፕሮጀክት እኛ ነን። ገንዘብ መስራት የሚፈልግ ሰውም ቢሆን ከሚያገኘው ገንዘብ በላይ ገንዘብ መስራት የሚችል ሰው መሆኑ ነው ትልቁ ዓላማ። የሆነ ቻሌንጅ የበዛባችሁ፣ የሆነ ፈተና የበዛባችሁ ሲመጣ እንድታስቡት የሚፈልገው ነገር you're actually becoming a better person። ምንም ነገር ብረትም በሉት ምንም ነገር የሆነ ጫና ውስጥ የሆነ ፕሬሸር ውስጥ ሲወርቅ ነው የሚፈልገውን ሼፕ ይዞ የሚወጣው። ከሁሉም ነገር በላይ ራስን መቀየር ነው ትልቁ ዓላማ። keep going እንዳታቋርጡ።